ተመልካቾቻችን እንዴት ናችሁ? ዛሬም ሰዓታችንን ጠብቀን መተናል። ዛሬ ደግሞ ልናወራበት ያሰብነው ምንድነው ያው ከፊታችንም ስላለ ሆሳዕና ስለ ሆሳዕና አንዳንድ ገጠመኞችን እንዴት ነበር ሆሳዕናን የምናከብረው የሚለውን በተወሰነ መልኩ ልንዳስሰው እንሞክራለን። እንዴት ናችሁ? ሳምንት እንዴት አለፈ? ተመስገን አሪፍ ነበር። ጾም እንዴት ነው? እስካሁን የጾም ነው ጉንፋን ነው? ፍርድ ቤት ኬዝ አለበት። ጾም ሲፈታ ነው የሚለው እንግዲህ እንደዛም ሊሆን ይችላል ነገር የቀረበት ጠዋት ምናምን ነገር ስለሚያገኘው ጾም ሲፈታ ይሻላል። እስኪ እንደ ሕክምና ባለሙያ ምን ትኛለሽ? ሆሳዕና ላይ ከመግባታችን በፊት ጾም ትቀጥለዋለህ ይሻላል። ታከብሩት ከህፃናት ክፍል ጀምሮ ያው አብዛኛው የህፃናት በዓል ነው። አዎ አከባበራችን ምን ይመስላል የሚለው በነገራችን ላይ የሉን እንጠይቃለን። የለኝም እንደምትል እያወኩ ነው። ሆሳዕና ትውስታ የለኝም። አዎ አሳዝን የላትም። ለዛ ነው የምሬን ነው። እኔ ማስታወስ ችግር ነው ጀመርሽ ኦኬና የማስታወስ ችግር ሊሆናል እንጂ በደንብ እኔ እንደነገርኳችሁ ህፃናት ክፍል ላይ ከልጅነቴ ታላላቆቼን ተከትዬ ስለሄድኩ አክብሬያለሁ። ግን ትውስታ ሆሳዕና ላይ አላውቅም። ግን ማለት በጣም ነበር ደስ የሚለው። ማዕከላዊ ክፍል በነበርኩበት ሰዓት የህፃናት ክፍል የሆነ ተባባሪ ኮሚቴ ነበርኩኝና ሆሳዕና ላይ ስናሰልፋቸው ህፃናቶቹ በቃ አልገባም ማለት እኔ እንጃ በጣም ከእንትኑ ጋር ቫይቡ በጣም ነበር ደስ የሚለው ያላቸው እንትንና ህፃናቶቹ የምርም የነሱ በዓል እንዲመስለን ማለት በቃ ይሄ ሪያሊቲውን በእነሱ የምታየው ነገር ነው። ግን የህፃናት በዓል ነው ነገር ያው ህፃናት አመሰገኑት ከሚለው ታሪክ ተነስቶ እኮ ግን ሁሉም ሰው ነበር በእለቱ እኮ ትልቆችም አይ ግን አብዛኛውን ግን ያው ህፃናቶች ነበር የነበሩት። የህፃናት በዓል ነው በነገራችን ላይ የህፃናት በዓል ነው ስንል ህፃናት ክፍል ሰንበት ትምህርት ቤት የሚያከብረው እንጂ ግን የህፃናት ብቻ አይደለም። ሆነ ለምን ሆነ ህፃናቶች ላይ እሱን ነው የማወራው። ታሪኩ ነው ማለት እግዚአብሔር ክርስቶስ በ9 በዓላት ውስጥ አንዱ በዓል ሆሳዕና ነው አይደል? ስለዚህ አበይት በዓላት ከሚባሉት ውስጥ ሆሳዕና ነው። ሆሳዕና ደግሞ ወደ ኢየሩሳሌም ሲገባ አይደል ክርስቶስ ህፃናት እና አይሩግ ሆሳዕና በአርያም ለዳዊት ልጅ እያሉ አመሰገኑት አይደለ? ስለዚህ ሲያመሰግኑት የአይሁድ እንትኖቹ ክርስቶስ ላይ ተነሱበት እንደውም ምንድነው ቀኑ ማለት ነው። ህፃናቶቹን ጸጥ አስብሏቸው ብሎ እነሱን ጸጥ ሲያስብሉ ድንጋዮች ያመሰግኑኛል እነዚህን ህፃናት ጸጥ ታስብሏቸው ብሏቸዋል ክርስቶስ። ስለዚህ ታስብሏቸው በነገራችን ላይ ያለፈው ሳምንት ላይ አንስተነው ነገር ያለፈው ሳምንት ላይ ትንሽ ነካክተ ነው ነው ሆሳዕና ላይ እንኖራለን ተባለ። የሚገርመው ማለት አንዴ መለስ ብለን ስናየው ይሄ አስተምሮት ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ ያን ነገር በአህያ ጀርባ ላይ ሆኖ ወደ ኢየሩሳሌም ከገባ በኋላ ከዛም በኋላ ከስንት ቀን በኋላ ነው ተላልፎ የተሰጠው አስቧል። የመጨረሻው ማለት በቃ ከዛም በኋላ አይሁዶች ይዙታል። ግን ያ ከመሆኑ በፊት ብዙ ጊዜ አንድ አስተምሮት የምናየው በሆሳዕና ቀን ድንጋዩና እንትኑ ዘመሩ ምናምን የሚሉ ነገሮች አሉ። ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እላችኋለሁ እነዚህን ህፃናት እንኳን ዝም ብታስብሏቸው ተፈጥሮ እስቲ በቃ ተፈጥሮ እንኳን ፈጣሪውን አውቆ ያመሰግናል። እና ህፃናት ደግሞ ሞር እንትን ማለት አቅም አለ እንደዚህ ነገር ሲሆኑ ኢነርጂ አለ ቀናይ ናቸው። ቅድም እንዳልከው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ሆኖ ወደዛች ከተማ ወይም ደግሞ በሚገባበት ሰዓት ላይ አሁን ላይ እንደውም መለስ ላድርግላችሁና ዘንባባ ስናይ ነው ሆሳዕና ትዝ የሚለን የክርስቲያኑ ዘንባባ ስናይ ሆሳዕና እንደደረሰ። ስለዚህ ያቺ ዘንባባ እንትን ሆናለች የሆነች ምልክት ሆናለች መለያ ሆናለች አይደለ? ያ የሆነው ምንድነው ዘንባባና የወይራ ቅጠል ምናምን ነው እንትን ላይ መሬት ላይ ያነጠፉለት እያደረጉለት በዛ ላይ ለክርስቶስ ክብር ሲባል በዛ ላይ እንዲራመድና እንዲገባ ተደረገ። ግን ወደ ህፃናት ስናመጣው ወደኛ ወይም ደግሞ በዓሉን ስናመጣው ለኛ እንዲሆን የተደረገው በጊዜው በመጽሐፍ ቅዱስም እንደሚለን መጥተው እነዚህን ህፃናት ዝም ያስብሏቸው ነው የተባለው። በዛን ጊዜ የነበሩት ህፃናት ክርስቶስን በደንብ ሲያመሰግኑና ሲዘምሩ እንደነበረ መጽሐፍ ቅዱስ ያሳየናል። ወደዚህም ደግሞ ስናመጣው የህፃናት ክፍል አገልግሎት ነው በሰንበት ትምህርት ቤት ደግሞ ስናየው የልጅነት ከሌሊት ነው ስርዓቱ የሚጀምረው። ከሌሊት እኔ በልጅነት ውስጥ በጣም ብዙ አለኝ ሆሳዕና ላይ በእውነት እስቲ ንገረን። ቤት የሚያደርግ ሆሳዕና የለም። ያው ባቄላ ውጭ ነው የሚታደረው እዚህ ቤተክርስቲያን እኮ ቤተክርስቲያኑ የሚታደረው ሆሳዕና እኛ ጋር ብመጣ በነገራችን ላይ በአሁኑ ሆሳዕና አዳራሽ ትምህርት እንደውም በአሁኑ ፊልም ይታያል ምናምን። አይ አሁን ሆሳዕና ላይ ስንመጣ በደንብ የምናስታውሰው በልጅነት ነው። ከዛ ደግሞ ከፍ እያለን ከመጣም በኋላ
ሆሳና ሲባል እቺ እኔ አሁንም ድረስ በቃ ያለው ውስጤ ላይ ያለው ምንድነው የዘንባባው ነው። ዛሬ በዘንባባ ቀለበት ይሰራል። ዘንባባ አሁን ይችላል። ስንት ይችላል? እኔ ሶስት አይነት የግንባሩን አልችልም። እኔ አንድ አይነት ነው የምችለው። እዛንም ለበረከት ያርግልኝ። በነገራችን ላይ ይችላል ነው እኮ እኔ በጣም ብዙ አይነት የምደረድር ነኝ። እንትን አይደለም እኔ ያሳያቸዋለሁ ስልክ ላይ ሰጣቸው ሲገኝ አይ ግዴታ አይደለም መቻሉ ግዴታ አይደለም። እና እንደዛው ብቻውን ከባሉ በላይ ይሄ ከቤተክርስቲያን አስተምህሮ በላይ እንደውም መመለስ እንባል ዘንባባ ይዘን ብቻ ወደ ቤተክርስቲያን መሩት። ከዛም በኋላ የሆነ ደግሞ ይሄ ጥጣቡ አለ እሱን ደግሞ ተጠብጥበን እንትን ሰግደን ወደ ቤት መመለስ ምናምን ብቻ ነው። ያው እንደ ክርስቲያን ምን እንማራለን? ከሆሳና ምንድነው መማር ያለብን? የሆሳና ትክክለኛ ምንነቱን አስተምህሮ ቤተክርስቲያን ምንድነው የምታስተምረው? አጥቷል። ከዛም በኋላስ ደግሞ እኛስ ምን ማድረግ አለብን? እኔ አሁን በኋላ ልናነሳው እንችላለን። ይሄ ከዘንባባው ጋር ምንም እንትን የለኝም ማለት ዘንባባ መጽሐፍ ቅዱስ ላይ በዘንባባ እንደተነጠፈ ምናምን ነገር አለ እንደተነጠፈ ዘንባባ እንደተነጠፈለት። ከዛ በኋላ ግን ቀለበት እንደሚሰራ ግንባር ላይ እንደሚደረግ ምን አስፈለገ ነው? ያው እነሱ ከጊዜ በኋላ የመጡ ነገሮች ናቸው። ግን የራሱ የሆነ ትርጉም የሌለው ነገር የለም። እኔ አሁን ቀለበቱ አይስማማኝም። በነገራችን ላይ ያስማማኛል አያስማማኝም። ብዙ አይነት እየሻለች ብዙ አይነት እችላለሁ። አሁን ግን ስደረደር እንዳለ ከሚሰሩትም አንዱ ውስጥ ነው። ይሄ ግልጽ ነው። ግን ያላገባ ሰው አያርግም ማለት ቤተክርስቲያን ያላገባ ሰው አያርግም። ዘንባባን ቀለበት የማንንም ቤተክርስቲያን እስከ አልሰጠች ድረስ ምንም አይነት ነገር ማድረግ አይችልም አይደለ? ይሄ የጮኝነት ቀለበት ራሱ አይቻልም እንደ ቤተክርስቲያን ደረጃ እና ለዛ ነው በነገራችን ላይ ላገቡ ሰዎች እኔ በጣም እሰጥ ነበር። በጣም እሰራለሁ። ለሊት ጀምሬ ምናምን ጠዋት እየሰራሁ ምናምን እሄዳለሁ እና ብዙ ይጋባሉ የሚጋቡ አላልኩም ያገቡ። አይ ግን ሚስጥር አለው። ግን ቀለበት ሚስጥር የለውም። የዘንባባው ቀለበት ምን ሚስጥር የለውም እንዳለው ነው የማውቀው። እንደው አይ ቲንክ በዘልማድ የመጣ ነገር ነው ይመስለኛል። እኔ ዝም ብዬ ነው ምንድነው ሚስጥር? አይ የምር ትርጉም እንዳለው ነው የማውቀው። እስኪ ንገሪኝ። ማለት ቀለበት ማለት የቃል ኪዳን ምልክት ነው አይደለ? ስለዚህ ለአዳም የተገባለትን ቃል ኪዳን እየታሰበ የዘንባባ ቀለበት ይደረጋል። ሲቀጥል ደግሞ እኛም ከእንግዲህ በኋላ በሚኖረን ህይወታችን ለክርስቶስ ታምነን እንደምንኖር ቃል የምንገባበት እንደሆነ ሰምቻለሁ ትምህርት ላይ ነው። ዘንባባው ማለት ነው። እሺ ግንባሩ የግንባሩ መስቀል ነው። ቀጣይ ምልክት ነው። ዘንባባውን እንዴት ሲጀመር እኮ ሾክ ያለባቸው ነው ምርጥ የምታሰረው ቀለበቶች አሳቢ ጋር መስቀሉን ስትሰራው እኔ ስሰራው አሳምቡሳ ቅርጽ አድርገን የምትሰራው ከዛ አራቱን ትገጣጠማቸዋል። ከገጣጠምካቸው በኋላ እሾኮቹ ይሄ የመጨረሻውን እዚህ ታስራለህ፣ አንደኛው ይመጣል ወደ ላይ የሚወጣው እንደዛ ነው። አይታችሁ ከሆነ ወደዚህ ተመልሷል ወይ ደግሞ አጥፈት ከተዋል በቃ የህማማት ወደዛ እንደዛ ነው ይመስለኛል። ግን እኔ በቃ ይሄ በተለያየ አይነት ዲዛይን እዚህ አስሩን ታትሬ ምናምን እሱ ሌላ ነው ምናምን ነገር ሲደረግ እኔ ምንም አስፈላጊነቱ አሁን ድረስ አይታይም። አሁን ከእሱ ከትርጓሜው እንኳን ትንሽ ከክርስቶስ ጋር ከቤተክርስቲያን ጋር ያለን ቃል ኪዳን በዘንባባ ቀለበት አይመስለኝም። ማለት ያ ቀለበቱ ሜቢ ይወልቃል፣ ይጠፋል፣ ይረገጣል፣ ምን ይላል ገብቷል አይደለ? ቃል ኪዳን ሀሳቡን ነው የዛ ጋር መገልጸው ለግራይ ቀለበቱ አይደለም ሰኝ ሀሳቡ ግን በዛ ይታያል። ግን የሚያገቡ ሰዎች ነው ማድረግ ያለባቸው። ለባሌ አይደለም ቃል የገባሁት ለባሌ ለክርስቶስ ነው። ግን ያን ቀለበት ማድረግ ያለባቸው ይሄ የሆሳዕናን ቀለበት ማድረግ ያለባቸው ያገቡ ሰዎች፣ ያላገቡ ሰዎች ማድረግ ያለባቸው ጋብቻ ጋር የሚገናኝ ነገር አይደለም። እና ለዛ ነው ነገር ይሄ አንዳንዴ ብዙ ቀለበት እንደረደር እኔም ደረደር ይችላል አይተውኝም ሊሆን ይችላል። ግን ይሄ ነገር የምርም ተረድተነው ነው። አሁን አንቺ እንዳልሽው የምር እኔ ለዛሬ ሰምቻለሁ በስነ ስርዓት ስለ ሆሳዕና ጎግል አድርጋችሁ ዩቲዩብ ላይ መማር ይቻላል። ብዙ መምህራን አሉ እኛን ጠይቅም እንጂ ማለት ቤተክርስቲያን እንደ ሀሳብ ብዙ አባቶችን ምንም ያደርጉታል አይደለ? ቤተክርስቲያን ያለ ምክንያት የምታደርገው ነገር የለም። ስንዱ እመቤት ናት የምንለው ለምንድን ነው? እኛ በደናቁርት አእምሯችን ስለማንጠይቅ ነው እንጂ ቤተክርስቲያን ያለ ምክንያት ምንም አይነት ነገር አታደርግም። እያንዳንዷን ነገር በቃ ምክንያት አለው። ገብቷል አይደለም? ቀለበት የሚያክል ነገር እንደዚህ የሚታይ ምናምን አይደለም። የሆነ ጠጠር እንኳን ከተቀመጠች አት ጠጠር ምልክት አላት ወይም ትርጓሜ አላት። ስለዚህ ያው ቤተክርስቲያን ያለ ምክንያት አታደርግም። ግን እኛ ለማወቃችን ያን ነገር አይደረግም ወደ ማለት ደረስን ወይም ደግሞ ልክ አይደለም ወደ ማለት ደረስኩኝ እንጂ እኔ ስላልኩኝ ልክ አይደለም ማለት አይደለም። ይሄን በማቆ ደረጃ ነው ያላገባ ሰው ያደርግም የምለው ቤተክርስቲያን ያላገባ ሰው ቀለበት ለማድረግ ስለማስ ግን ያው ምንም ነገር ስናረግ ደግሞ ተረድተን እናውቀን ብናውቃቸው ትርጉሞቹን አንዳንዴ ብንጠይቅ ብናነብ እሱ ሞር ይመረጣል። እሺ የሆሳዕና ላይ እስቲ አሁን ከልጅነት እንወጣና አሁን ባለንበት ጊዜ ያለንን የሆሳዕና አከባበር እንየው እስቲ።
ሆሳዕና እንዴት ነው እኛ እኔ አድር ነበር ቤተክርስቲያን አሁን እንዲህ ባሉበት አድሬ የህፃናቱን የምከታተለው ስርዓት ከዛ አብሬያቸው የሚኬድ ከሆነ እንሄዳለን ምናምን ፍታት በመጨረሻ እናደርጋለን። ፎቶ የላችሁም? ለሆሳዕና ይኖረኛል። ኧረ ብዙ አብረው ሲሄዱ ወደ ሌላ ደብር አብሬያቸው እሄዳለሁ። በህፃናት ክፍል አብዛኛው እናድራለን። ውስጥ ያለውን ስርዓት ከጨረስን በኋላ ያው ሲወጣ ሲዞር ከህፃናቶች ጋር አብረን እየዘመርን ዘንባባውን ይዘን እንዞራለን። አብዛኛው ጊዜ እንደዛ ነው የማደርገው ነው። መልካም። እኔ አሁን የገጠመኝ ነው ሆሳዕና ላይ ግቢ እያለን ዩኒቨርሲቲ ማለት ነው 3ኛ ወይ 4ኛ ዓመት እያለን እዛ እንግዲህ የሆሳዕና በዓል ረጅም ሰዓት ነው በእርግጥ የሚፈጀው፣ ግን ፍታት ይደረግበታል። የትኛውም ህፃናት ያክብሩት እንጂ የትኛውም ኦርቶዶክሳዊ የሆነ ሰው በዛ ቀን ተገኝቶ ፍታት እንዲሳተፍ ይነገራል ለቤተክርስቲያን። ምክንያቱም ህማማት ላይ ፍታት ስለሌለን ማለት ነው። ስለዚህ የዛለት ኦርቶዶክሳዊ የሆነ ሁሉ ተገኝቶ ፍታት እንዲፈታለት መደረግ ባለበት ሰዓት ያልሄድንበት ጊዜ ትዝ ይለኛል። ፕሮጀክት ነበረብን ሰኞ የሚገባና ማልቀስ ነው የቀረን እሱ ነገር ነው ግራ የሚገባኝ። ሳልሄድ ያሳለፍኩባት በጣም የምር እኔ የምፈራው ነገር እንዴት እንደሆነና እዛ ላይ ባልገኝና ፍታት አልተደረገልኝም ብዬውላ ለየት ያለ ደግሞ ስርዓት ቢኖር እሱ ነው። እስካሁን በጣም ብዙ ነገሮችን አይተን ሆሳዕና ላይ ከሚደረጉ ነገሮች አንድ ክርስቶስ በአህያ መምጣት እሱ እንዳለው ነው። በዛው ህማማቱን አስመልክቶ ከ6 ሰዓት በኋላ ያለው ስርዓት ወደ ህማማት የሚሄድበት ስርዓት አንድ ጾም ላይ ከበሯን መታ ምናምን ሆሳዕና ላይ ግን እንመታለን እስከ ተወሰነችው ያለችው እቺ ለተወሰነ ሰዓት። ከዛ ከ6 ሰዓት በኋላ ያለው ላይ ግን ወደ ህማማት ነው ነገሩ የሚቀየረውና በዚህ ደረጃና በዚህ ልክ እኔ የምፈራበት ነገር የለም። አብሶ ፍታት ሲያደርጉ ካልተገኘ በቤት ወይ የሆነ ዶክመንቴንቺ ወይ ስራ ቦታ ላይ ምናምን ኮንኩ በጣም ትልቅ በዓል ነው። ነገራችን ላይ ሆሳዕናን እኛ እንደ ቀልድ ወይም ደግሞ የህፃናት ብለን ዝም ብለን የምናሳልፈው ወይም ደግሞ ሄደን እንቺ ተፈታ ምናምን ነገር ነው እንጂ መጽሐፍ ቅዱስ ላይ ስናየው ትንቢትም አለ። ወጣላለ አይ ቲንክ ሕዝቅኤል ላይ ይመስለኛል ዘካርያስ ላይ ነው በሚነገሩ ስሚና ወይስ ዘካርያስ ትንቢቱ የተነገረ ስለ ሆሳዕና ላይ ትንቢት ንጉስሽ በአህያ ይችላል እና ክርስቶስም እንደውም እኮ አዘነላት ይላል አይደለ? ወደዛች ከተማ ሲገባ ብዙ ነው ለብዙ ህማም የሚተላለፈው ከዛ ቀን በኋላ ነው አይደለ? ልክ ራሱን በቃ ያኔ ነው እንዴት ነው አንተ እንደምትሞት እያወቅ ያ ሁሉ መከራ እንደሚደርስ እያወቀ በፈቃዱ ነው ያንን ነገር ያደረገው። መለስ ብለን ስንመለስ ወይም ወደ ሌላ ርዕስ እንዳያስገባን እንጂ አንዳንድ አስተምህሮቶች የኛ ሳይሆን መጣረስ የሚፈልጉ ይሁዳን ለኛ መዳን አስተዋጽኦ አድርጓል ማለት የሚፈልጉ ሰዎች አሉ፣ ማለት አካላትም አሉ። እንደ እምነትም የሚጠቀሙት አሉ። ይሁዳ ምንም አላደረገም፣ ይሁዳ በእኛ ድነት ውስጥ እንደውም ክርስቶስን ስለጠቆመ ድህነታችንን አፋጠነን ብሎ የሚያስተምሩ አካላት አሉና እንደዛ ያልሆነው እንዴት ነው ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ጻፎችና ፈሪሳውያን ብዙ ጊዜ ነበር ጥያቄ ሲያነሱ የነበረው። ማለት አይስማሙም። በዕለተ ሰንበት ነው ሄዶ እንግዲህ መዳን ትወዳለህ ብሎ አልጋን ተሸክመ ሂድ ያለው። በዛ ሰዓት እንኳን ስለዳነ ከመዳኑ በላይ ሰንበት በመሻሩ አይሁዶች ጥያቄ አስተዋሉ አይደለ? በጣም ይሄ ህግ አጥብቀው ክርስቶስን ከስር ይቃወሙት ነበር። የሚገርማችሁ ከተቃወሙት በኋላ መጽሐፍ ቅዱስ ላይ የምናገኛት ግን ችላ ብለን የምናልፋት ነገር አለ። ይሁዳ ላይ ጥያቄ የሚያስነሳል። ክርስቶስን ሊይዙት ፈለጉ፣ ክርስቶስን ሊገሉት ፈለጉ፣ ክርስቶስን እንደዚህ ሊያደርጉት ፈለጉ ይላል። ነገር ግን ከዛም በኋላ ቀኑ አይደለምና ተሰወረባቸው ይላል። ነባርለ ክርስቶስ ይሁዳ ስለጠቆመ አይደለም የተያዘው። ክርስቶስ በፈቃዱ ሊሞት ጊዜው ስለደረሰ። ስለዚህ በሆሳዕና ስናወራ ክርስቶስ ራሱን ለሞት አሳልፎ የሰጠው በፈቃዱ በረስታ እንደዛ ዘምረው የተቀበሉት እኮ ናቸው የሰቀሉት። ተባባን አይደለ? አዎ መለስ ብለን ስናይ መጽሐፍ ቅዱስን እኮ ንገስብን ያሉት ህዝቦች ናቸው የሰቀሉት። ስለዚህ በፈቃዱ ያንን ነገር ወደዛ ስቃይ ወደዛ ህማም ቤተክርስቲያናችንም ለዛ ነው መጨረሻው የአብይ ጾም ከሆሳዕና በኋላ ወደ ምድር የምትገባው ወደ ክርስቶስ ህማም ነው የምትገባው። እና ሆሳዕና ድልድይ ሆኖልናል። ልክ ክርስቶስ ትምህርቱን ጨረሰ ራሱን ወደሚሰጥበት ለእኛ ሞተ ሳይሆን ለእኛ ቤዛ አድርጎ ራሱን ለእኛ የሞተልን ነው እንጂ ክርስቶስ በደል ኖሮበት አይደለም የሞተው፣ በደል ኖሮበትም አይደለም የተሰቀለው። የእኛን ህማም ግን የታመመልን ስለሆነ ሆሳዕና ድልድያችን ነው ማለት ነው። የመጨረሻ ሁሉ ነገር ያጠናቀቀበት ነገር ስለሆነ ለእኛ ትልቅ ነገር እንትን ሆንን። በቃ ዝም ብሎ ይሄ እጀባ ብቻ ሆነ።
የበዓል የሆነ ድባብ ያ እሱ ብቻ ሆነና ምንድነው የሚባለው ይሄ ፌስቲቫል ነገር አለ በቃ ከዛ ውጪ ሃይማኖታዊ ነገሩን አንዳሰሰ። ለዛ እኮ ነው በቃ እንሄዳለን። አሁን ጾም ውስጥ ነን አይደለ? አብይ ጾም ውስጥ ነን። ጾም ማለት ራሱ እንደው የሆነ ጊዜ አንስተናል ስለ ጾም ተወያይተንበታል ወይስ እንወያይበታል? ወደፊት ያ ጾም እንደው በጣም ሰዓት እንዳልወስድባችሁ በመጽሐፍ ቅዱስ ላይ የምናገኛቸው አጽዋማቶች አሉ አይደል? ከነዛ መካከል አሁን ለምሳሌ ሙሴ ጾመ። ልክ ሙሴ ጾሞ ሲመለስ ምን ይዞ ተመለሰ? ጽላት አይደል? ክርስቶስ ጾመ አይደል? ዲያብሎስ ተፈተነ። ከዛም በኋላ ደግሞ እሱ ፈተና ደግሞ አልፎ ወደ አገልግሎት መጣ። ስለዚህ ጾም ማለት ምንድነው ሲባል የሆነ ሰው ምን አለ መሰላችሁ? የሆነ የተቋረጠ ሲግናል አለ። ያንን ሲግናል የምንቀጥልበት ነው። ከጾመን እንደ ሙሴ የሆነ ምላሽ ማግኘት አለበት። ሙሴ እንዴት ነው የጾመው? እንደሱ እንኳን መጾም ባንችል የሆነ ምልክት ግን ማግኘት መቻል አለበት። እንደዛ ካልሆነ ብየዋል፣ ከዚህ በፊት ብለናል። በረሃብ መቀጣት ነው ብለናል። የልምድ አይነት በልምድ ብቻ የሆነ በዓል ይደርሳል፣ በልምድ እናከብራለን፣ እንመለሳለን። ምንም ነገር የለም። ገብቶሃል አይደለ? በጣም የሆነ ነገር ይባላል፣ በልምድ ነው። ስለዚህ ይሄ ከልምድ ወጥተን በቃ ትክክለኛ የሆነ ክርስቶስን ዋናችን ታርጌታችን ክርስቶስን አድርገን የምናደርጋቸው ነገሮች በጠቅላላ ለሱና ለሱ መሆን መቻል አለበት። በዛው በተጨማሪ ደግሞ ቤተክርስቲያን ላይ እንዳለ ያሉን ባህላቶች የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ አይደለም እየከበረች ያለችው፣ ውጭም እህት አብያተ ክርስቲያናት የምንላቸው በጣም ብዙ ያከብራሉ። እኛ ሕማማት እንደምናከብሩ እነሱም ያከብራሉ። ስቅለት፣ ትንሳኤ፣ ሆሳዕናን ጭምር አሁን ስለ ሆሳዕና እያወራን ያለነው እሱንም ጭምር የሚያከብሩ አሉ። ይልቅ እኔ በጣም የሚያስደንቁኝ አሉ የሶሪያ እነሱ በእንደዛው በስቃይ ውስጥ ሆነው የምር ያከብራሉ። የምር በጣም ደግሞ ከምወደው በዓል የትንሳኤን በዓል የሚያከብሩ አሉ። ከውስጥ ነው ጧፍ ይዞ ተለኩሰው እሳት የለም ውስጥ ብቻ ይበራልታል። ካህኑ ይዞ ይወጣና ምናምን ያን ዴር ሱልጣና እዛ ነው ብቻ ያከፋፍላሉ። በሁሉም ቦታ ጀንደረቦ ላይ ያየነው ሌላ ሀገር ላይ ደግሞ በዛ ልክ የምናይበታልና እንደዚህ አይነት ባህላትን የምናከብረው እኛ ብቻ አይደለንም። እኛ አላፋትን ለሌሎች ሰጥተናል። ለሌሎች ሀገር እኛም ላይ ቢከበር እያሉ ከሌሎች ሀገርም ደግሞ ተሞክሮ ብንወስድ ልምድ ብንወስድ እኔ ደስ ይለኛል። በጣም ብዙ መጥራት የምንችላቸው እህት አብያተ ክርስቲያናት በጣም ብዙ ነገሮች አሉ የሚሰጡን እና እኛም ብናከብረው ደስ ይለናል። እያከበሩት ነው፣ ግን ሰፋ አድርገን ህፃናቱን ያማከለ ብቻ ሳይሆን ወጣቶችንም ወጥተን ደግሞ በአደባባይ ብናረገው ደግሞ ሞር በደንብ እንትን ይሆንልናል። ከ6 ሰዓት በኋላ የትም ስለማንሄድ ማለት ከ5 ሰዓት ምናምን በኋላ ነው ፕሮግራሙ በብዛት። ይህን የምታዘጋጁ አካላት የሰንበት ትምህርት ቤቶች አንድነት ህብረት አላውቅም፣ ጀንደረባውም ከመጣ ሊሆን ይችላል። እንደዛ ቢያደርጉ ተሰባስበን በአንድ ቦታ ላይ በትኩረት በብዛት ብናከብረው ያማረና የተዋበ ይሆናል ብዬ የራሴን የግል ሀሳቤን ይሰጣል። የግልም የጓደኞቼ ሞር እንትን ላይ ቅድም እንዳነሳው እኛ ጋር ዘንባባ አይደለ እኛ ጋር በደንብ እንድንለይበት የት እንደሆነ ባላውቅም በደንብ ስፔሲፊካሊ ግን እህት አብያተ ክርስቲያን ላይ ምን አይነት ደግሞ የነሱ ትውፊት አላቸው በባህላቸው ማለት ነው። እኛ ዘንባባ ነው፣ እነሱ ደግሞ የወይራ ዝንጣፊ የዛለት የወይራ ዝንጣፊ ይዘው ወደ ቤታቸው ይሄዳሉ። ከዛም በኋላ ግን አመት ነው ያ ነገር የሚቆየው። ያ ማለት ለእነሱ ሪፕሬዘንት የሚያደርገው ምንድነው ነው ሳይደርቅ ሳይሆን በረከቱን ይዘው ይገባሉ። ከዛም በኋላ ያቸው የወይራ ዝንጣፊ እስከ ቀጣይ ሆሳዕና ድረስ ቤታቸው ነው የምትቀመጠው። ያ ማለት ምንድነው አመቱን ሙሉ ይባረካል ማለት ነው። የሪሳይክል ነው እንትን ኖርማል ቼን ነው የሚያደርገው። አመት ማለት የኔም ያምልክልበታል ትላለች። የኔም አለ መሰለኝ 1-2 አመት ምናምን ይሆናል ቀለበቱ። ግን ያን አስቤ አይደለም እነሱ ግን በዛ የእነሱ አይደርቅም እኮ አይደለም አመቱን ሙሉ ግን ያን ነገር ቤታቸው ላይ በማስቀመጣቸው በረከት አለው እንደ እምነት ማለት ነው። ጸበል ምናምን ከተለያዩ ሞር እንደውም ይሄ ነገር ያስማማናል ብዬ አስባለሁ። ያን ዘንባባ ከሆነ አንድና አንድ በእለቱ ስናደርግ ክርስቶስ እንትን ያለው ዘንባባ ከሆነ ያን ከቤተ መቅደስ ግን ሲበተን ምናምን አጋጥማችሁ ወይኔ ድብድብ ለማንሳት ከላይ ሲበተን እንዲሁ ነው የሚስም ነው ይረጋገጣል። እኔ ያው እንደ ካሜራ ሌላ እንደምን ማለት ፎቶ ለማንሳት በጣም ወደ እሱን ነው እጃቸውን ሲዘረጉ ከላይ ወረወረው እኔ ለመቀለድ አይደለም፣ ግን በጣም አንዳንዴ ወደ ውጭ የምትወጣው ደስ የሚሉ ነገሮችን ለሰው ስታጋራ ደስ ይላል አይደለ? ማለት ከአንተ ይዘው ከመጣው ዘንባባ በላይ ከውስጥ የሚሰጠው ሰው ይፈልጋል። በጣም ነው የሚፈልገው። እኔ አሁን በ10 ብር በምናምን ተገዝቶ የሚገባና ከላይ ደግሞ ታስበው ከቤተ መቅደሱ የሚወረወረው በጣም ደስ ነው የሚለኝ ነው ማለት
ህፃናት ቁጭ ብለው ለመስራት ይሞክራሉ። አንተ የምትሰራውን የግንባር ምናምን እሪ የሚላለ ስሩልኝ፣ አሰሩልኝ ምናምን እናቱን ይዞ ወይ አባቱን ይዞ እሱ ይችላል እሱ ምናምን። እኔ ሰፈር ስገባ ጠበቆ ሰራልኝ የሚሉኝ ምናምን ነበር ማዘሩላ። እኔ እስክመጣ ካልመጣው ተበትነውና እዛ ታስረዋለች፣ እዚህ ታስረዋለች፣ ታስገባለች። ስመጣ እንካ ስራ ለእጅ ለግንባር ይሄን ተወልቀውና ቁጭ ታደርገዋለች አለ ነገር ደስ ይላል። ያ ነገር እኮ ደስ ይላል። ብቻ ግን አሁን ላይ ከዛኛው ቅኝት ወጥተን እስከዛሬ በዛኛው አድርገናል። ግን ምላሽ ተሰጥቶናል አልተሰጠንም እንደ ግል ያየነው የምናየውም ነገር ነው። ሞር ደግሞ ቤተክርስቲያን የምትፈልገውም ደግሞ ይሄኛው ነው ብዬ አላስብም። ማለት እንደኔ እንደ ግል ቤተክርስቲያን ምንድነው የምትፈልገው ሲባል እለቱን አስበን ቀለበት አድርገን እንድንውል ወይም ግንባራችን ላይ ዘንባባውን አስረን እንድንቀመጥ ምናምን አይደለም። ከዛ በኋላ ያለውን ነገር በህይወታችን እንድንተገብር ይፈልጋል። በቃ ክርስቶስ ቅድም ብየዋለሁ፣ ያንን ነገር ሊሞት በፈቃዱ ነው አይደለ? ምንም በደል ሳይኖርበት። እኛ ደግሞ በደለኛ ከሆነ የእውነት መሞት የሚገባን እኛ ደግሞ ከሆንን እንዴት ነው የእኛን ሞት ከሞተልን የእሱን ህይወት ደግሞ መኖር መቻል አለብን። ገብቶሃል አይደለ? ልክ እሱ የእኛን ሞት ሞተልን አይደለ? እሱ ደግሞ እኛ እንድንኖር የምንፈልገውን ህይወት እኛ መኖር መቻል አለብን። ስለዚህ ፈጣሪ የሚፈልገው ያንን ነው። ስለዚህ ራሳችንን በደንብ አፕዴት ማድረግ ደግሞ ያለብን እንደ ክርስቲያን ምንድነው በንስሐ ራሳችንን በደንብ እያነጻን ወደ ቤተ መቅደስ አገልግሎት የምንቀርብበትን ነገር እግዚአብሔር እንዲያምድልን ማለት እንዲፈቅድልን ማድረግ ነው። አሁን ላይ ስለ ሆሳዕና ካወራን ቀጣይ ላይ ደግሞ እግዚአብሔር አምላክ ከፈቀደልን የምንገናኘው ለምንድን ነው? ህማማትን አልፈን ምናምን ነው አይደል? ትንሣኤ ቀጣይ ሳምንት በደንብ ስለ ትንሣኤ ሰፋ አድርገን እናወራለን። ትንሣኤንና ዳግማዊ ትንሣኤ ከዛም በኋላ የክርስቶስን ትንሣኤንና የእኛን ትንሣኤ በጣም በሰፊው ተመልካቾች እንዲጠብቁን የምንፈልገው ምንድነው? ስለ ትንሣኤ፣ ስለ ዳግማዊ ትንሣኤ፣ ስለ ክርስቶስ ትንሣኤ እናነሳለን፣ ስለ እኛም ትንሣኤ እናነሳለን። ትንሣኤን ስናነሳ ደግሞ አሁን ያለውን ስናነሳ የመጣንበትን መርሳት ስለሌለብን ስለ ጥንተ ተፈጥሯችን ተመልሰን ወደ ትንሣኤያችን የምንመጣው። ትንሣኤ ካለ ያው ሞት አለ ማለት ነው። ስለዚህ ሞትና ትንሣኤያችን አንድ ላይ በቀጣይ ሳምንት ወደ እናንተ ይዘን የምንመጣ ይሆናል። ያው ሆሳዕና በዓልን ስናከብር እንደተባለው የሆነ የሚታዩት ምናምን ነገሮች ድምቀት ሴሬሞኒ ከማስመሰል በዘለለ ምንድን እንማርባቸው የሚሉት ትኩረት ብናደርግ ላለው ለምሳሌ አሁን ህፃናት የሚያከብሩት በዓል ነው። ክርስቶስ በአህያ ላይ ተቀምጦ ቤተ መቅደስ መግባቱን ወደ ኢየሩሳሌም መግባቱን የምንናገርበት ነው እና ከአህያውኛ ምንድን ነው የምንማረው? ከህፃናቱኛ የምንማረው ለምንድን ነው? አሁን አህያን ክርስቶስ የመረጠበት ምክንያት ትህትና ነው አይደለ? በጣም የተናቀች ናት፣ ሰዎች የናቋት ናት፣ ግን ደግሞ ክርስቶስ መርጧት። ስለዚህ የሆነ ራሳችንን እንደዛች አህያ ለክርስቶስ የተመረጠን የምንሆንባቸው ማንነቶችን መገንባት። ህፃናቶችን ደግሞ ስናያቸው ንጹህ የዋሃን ናቸው። ስለዚህ ክርስቶስ እኛንም እንደነዛ ህፃናት እንዲፈልገን በእያንዳንዱ በምናከብራቸው በዓላቶች ውስጥ እኛ ወደዛ የምንቀርብባቸውን እይታዎች ከእኔ አንጻር እያለን ብንማር እላለሁ። ሆሳዕናን እንግዲህ በዚህ መልኩ እንደዚህ አይተን ቃኝተን ተመልሰናል ማለት ነው። ቀጣይ ህማማት ነው የምንገባው። ፈጣሪ ይርዳና ህማሙን እያሰብን ስቃዩን እያሰብን እንድንቆይ ፈጣሪ ይርዳን እላለሁ። ስለነበራችሁ ከኛ ጋር አብራችሁም ስላላችሁ ከልብ እያመሰገንን መልካም ሆሳዕና እያልን በዛው ደግሞ ዩቲዩባችንን ሰብስክራይብ፣ ኮሜንት እያደረጋችሁልን ከስር የጎደለውን የሆሳዕናት ውስታችሁን ወይም ደግሞ የምታስታውሱትን ከስር ጻፉልን፣ ለሰዎችም እንድታደርሱልን በአክብሮት እንጠይቃለን። በዚሁ እንሰናበታለን። መልካም ቆይታ።